አለባቸው ላለው ብቻ ውስግብግብ ያለ ስሜት ነው የሚሰማኝ። አይዞሽ ስሜቴ ነው ረዳሻለሁ። ለማንኛውም ብሩክ ለልጆቹ ሲባል እዚህ መቆየቱ ምንም አይደለም። ያቺ ሜንጦ ግን እዚህ መቆየት የለባትም። እሱን ለኔ ጣዩ በውርደትና በመሸማቀቅ ነው ከዚህ እንድትወጣ ማድረጋት እኮ። ምን አርገና የምታዋርዳት? ለኔ ታዩ አልኩሽ እኮ። እኔ ሳሎን ማዋርዳት ራሷን እንድታዋርድ ማድረጋት። እያጓጓኸኝ ነው አቶ ሚኪ። ሰላም ልልሻለሁ። ሌሊት ሰላም ብላችኋለች። እንዴት ነሽ? ደህና ነሽ ወይ የኔ ቆንጆ ልጅ በላት። እነሱም ሰላም ብለውሻል። በቃ እሺ፣ በኋላ ደውልልሻለሁ። ቻው። ዛሬ ይዤላችሁ የመጣሁት ኪያ ክፍል 27 ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ኪያ ድራማ በጣም አስተማሪና በውስጡ በጣም ትልቅ ነገር የያዘ ድራማ ነው። እንግዲህ ብሩክ ለልጆቹ ስል እዚህ መቆየቱ ምንም አይደለም፣ ግን ቤታቸውን ማሰራት ደግሞ ግዴታዬ ነው ብሎ ይናገራል። ከዛ ደግሞ ካሌብ እናትን የገደለው እሱ ነው፣ እሱን ካልገደልኩት እሱ የእንጀራ አባቱ ስለሆነ እናትን የገደለው እሱ ነው ብሎ ፌቨን እንግዲህ ጠዋት ከትምህርት ቤት ለመሄድ እየወጣች እናቴ ጋር መሄድ እፈልጋለሁ፣ ዛሬ ቀብር ዋጋኛ መሄድ እንፈልጋለን ተወስደናለህ ብላ ነበረ። ሾፌሩ ግን ብሩክን ሳልጠይቅ መውሰድ አልችልም፣ እነሱን ጠይቄ ነው መውሰድ የምችለውና ስለዚህ እባካቸው ይቅርታ አድርጉልኝ፣ እኔ ብቻዬን ምንም ነገር ማድረግ ስለማልችል ይህንን እናታቸው የገደለው የእንጀራ አባቱ ነው ብሎ እንግዲህ ካሌብ ልገለው ብላ ይዞ ስገባ እንግዲህ አባቱ ደርሰው ገላግሎታል ማለት ነው። እንግዲህ ብሩኬ ሁለተኛ ይህን ነገር አላደርግም ብለ በእናቴ ሞት ማልልኝ ስለው በእናቴ ሞት እመልልሃለሁ፣ እናቴን የገደለውን ሰው እገላለሁ እንጂ ወደ ኋላ አልልም ብሎ ካሌብ እንግዲህ በጣም ተናዶ ይገኝ ናም እንደዛም እንግዲህ ፌባን እትታ ከክላስ 5 ሰዓት ላይ ከክላስ ወጥታ እየሄደችው ነች። ልጄን የት ነው የወሰድካት? አንተ አይደለክም እንደ አድርሰ የምታመጣው ብሎ በሹፌሩ እየጨው ነው። ካሌብ ደግሞ ማደርግም ነገር አጥቷል። አባታቸው ደግሞ ብሩኬ ደግሞ ወደ ፖሊስ ጣቢያ ሲደወልለት መስፍን የገደለ ሰው ወይዘሪት ሂሩት እንግዲህ ፌቨን ወደ ቤት አልመጣችም ሲባል ልጄን አጣሁ እኔ በቃ መኪና ነው የበላት ብላ ትላለች። ከዛ ሁሉም ተሰብስበው ይመጣሉ። ሹፌሩ እኔ ከአንተ ራስህ አልወርድም፣ ወይዘሪት ሂሩት ልጄን አምጣው ብሎ ትይዘዋለች። እሱ ደግሞ ጠዋትም ከቤት እየወጡ ፌቨንና ካሌብ ከትምህርት ቤት መልስ እየመለስከን እናታችንን ቀብር ማየት እንፈልጋለን ስል አይ አባታችሁን ብሩክ ከጠየቃችሁ በኋላ ነው የምወስድላችሁ፣ እኔ በራሴ ምንም ነገር ማድረግ አልችልም፣ ስለዚህ ጠይቀን አንድ ቀን እኔ ራሱ ወስዳችኋለሁ ትምህርት የሌላችሁ ቀን ብሎ ስላት እንግዲህ ፌቨን ተቆጥታ በቃ ሄድ ብላ አብራው ከዛ ትምህርት ቤት አድርሶ ከመጣ በኋላ ደግሞ ትምህርት ቤት መልሶ ሊያመጣቸው ሲሄድ ፌቨን እዛ የለችም። ወንድሙ ካሌብም ግራ ገብቶት ምንም አያውቅም። ትምህርት ቤት ላይ አብሮ እንዳደረሰ ብቻ ነው የሚያውቀውና ከዛ በኋላ የተፈጠረ ነገር ምንም ነገር አያውቅም ማለት ነው። እንግዲህ ኢንስፔክተሩ ሚኪ የካሌብን እናት እንደገደለው አውቃል ማለት ነው። ሚኪ የምስቱን ገድሎ ቤት ውስጥ እንደሚኖር እናቱን ማታውቅም፣ እሱን ታምነዋለች ማለት ነው። ብሩኬ ደግሞ እያወቀም ያው ለልጆቹ ክፉ ነገር አላስተምርም በማለት እንግዲህ ክፉን ተሸክመው ቤት ውስጥ ቁጭ ብለዋል። እንግዲህ አሁን ደግሞ ፌቨን ከእናታቸው ሀዘን ሳይወጡ ሌላ ሀዘን ተጨምረዋላቸዋል። እንግዲህ ፌቨን የገባችበት እስካሁን አልታወቀም። ሲሄዱ ግን ሆስፒታል ውስጥ ነው የምትገኘው። በጣም ያሳዝናል። እንግዲህ
እነሱ ምንም ነገር ሳያውቁ ነው እሷ ከትምህርት ቤት ወጣ እናቷ ቀብር ለማየት ሄደች ጊዜ እናቷ ሞታ በጣም እየተጨነቁ ነው። ካሌብ ደግሞ የእናቴ ገዳይ እሱ ስለሆነ እሱን መግደል አለበት ብሏል። እንግዲህ ለአባቱ እኔ ሁሉንም ነገር አውቃለሁ፣ የአባቴ ገዳይ እሱ ነው፣ የአባቴ ገዳይ እሱ ስለሆነ እሱ መሞት አለበት ብሏል። እንግዲህ ለአባቱ አይገርምም። ግን ኢንስፔክተሩ ሚኪያስ እናቱ ሚስቱን እንደገደለ እያወቀ ቤት ውስጥ አስቀምጠው እንግዲህ እንዴት አወቀ፣ እንዴት ነው ነገር ሊሆን የቻለው ብሎ ልጇ ማወቁ በጣም ከባድ ነገር ነው እና አንተ ካልነገርከው እንዴት እሱ ይህን ነገር አወቀ በማለት ይጠይቃል። ከዛ አይ እኔ አልነገርኩትም፣ ግን እኔ እንደ አጋጣሚ ሚኪያስን ሊወጋው ወደ ክላሱ ሲገባ አይቼዋለሁ እና በዛ ማተረፍኩት፣ ግን ይሻላለኝም እኔ ዝም ብዬው ለቀቀው ይሄድ እንግዲህ በእናቴ ሞት ይሻለው ማልልኝና አልነካውም በለው ስል በእናቴ ሞት እምልልሃለሁ እሱን ሳልገድልማ አላርፍም፣ የእናቴን ገዳይ ማግደል አለብኝ ብሎ ለእናታቸው ሀዘን ላይ እያሉ ደግሞ ፌበን ከቤት ወጣ ተጠፋለች። እሷም በጣም ወንድሟ ሲያዝን ልቧ እየቻለ ስላልሆነ ከቤት ወጣ ጥፍት ትላለች። እንግዲህ የት እንደገባች እስካሁን አልታወቅም። እንግዲህ ሚጣ ለብሩኬ ደውላ ችግር ተፈጥሯል ስል ምንድነው የተፈጠረው? ችግሩን ንገረኝ ቶሎ በይ። ካሌብ ምን አድርጎ ነው? ካሌብ ያደረገ ነገር አለ እንዴ ብሎ ስጠይቅ አይ ካሌብ ምንም አላደረገም። ፈበን ግን እስካሁን ድረስ ከትምህርት ቤት አልመጣችም። ካሌብና ሹፌሩ ተመልሷሉ። እሷ ግን እስካሁን አልመጣችም። አባዬና ሚኪ ሊፈልጉ ከቤት ወጥቷሉ። እንግዲህ የት እንደሄደች እስካሁን አናቅም። የላታ ስትለው በጣም ያደነገጠው ብሩኬ እንግዲህ የት ገባሽ? ወይኔ ልጄ ቢሉ እየጮኸ ከፖሊስ ጣቢያ ትቶ ይወጣል ማለት ነው። በጣም ደንግጧል። ለእኔ ምንድን ነው የምታስቢው? ልጅ የጠፍታ ተረጋጊ ትይኛለሽ እንደ ምንድን ነው የምትይ? ለእኔ ያሰብሽው ምንድን ነው? ልጄ ከጠፋች በኋላ ለእኔ ተረጋጊ የምትይኝ ምን አስበሽ ነው ይላታል። እንግዲህ ፌበን ማንም የት እንደገባች አልታወቀም እስካሁን። እንግዲህ ወንድሙን በጣም ተሰቃይ ካሌብ እንግዲህ በጣም ነው የተጨነቀው። ምጣዬ እንግዲህ ካሌብ ብሩኬን ትወዳለች መሰለኝ። የምትሰማውን ያየችውን ሁሉ ለሱ ትናገራለች። ካሌብ እንግዲህ ግራ ገብቶታል። እናቴ መቃብር አብረን እንዳለን ብላው ስለነበረ እዛ ትታ ሄደች መስሎ እሱም በጣም ተናዷል። እንግዲህ ሹፌሩ ምንም ማድረግ አልቻለም። እሱ አድርሷቸው ሲጨርሶ ሄዶ ነው የሚያመጣው። እንግዲህ በዛ መሀል እሱ የት እንደሄደች የት እንደገባች ምንም ነገር የሚያውቀው ነገር የለም። በጣም ነው የደነገጠው። እንግዲህ እሱም እናታ አክስታቸው ደግሞ በጣም እየጮኸች ብሩክ ደግሞ የት ነው ሄጄ አሁን ምፈልጋት ከሀዘን ሳልጨርስ ሌላ ሀዘን ተጨመረብኝ ብሎ በጣም አዝነዋል። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ